ከዚህ በፊት በነበረው ክፍል ከዓብ ከተቡክ ዘመቻ በመቅረቱ ብቻ የተከሰቱ አጋጣሚዎችን ተመልክተናል። ታዲያ ከነዚህ አጋጣሚዎች ምን እንማር? እኛስ አሁን ያለን ማንነት በዚህ ታሪክ ላይ ከተነሱ ማንነቶች ጋር ሲታዩ ምን ላይ ነን? እንመልከት። አንደኛ፣ ለጥፋታችን ሰበብ አንደርድር። ከዓብ ታሪኩን ማውሳት ሲጀምር ብዙዎቻችን ዘንድ በማይስተዋል መንገድ ነበር። በተቡክ ዘመቻ ከመልእክተኛው አለይሂ ሰላቱ ወሰላም ወደ ኋላ በቀረው ጊዜ በቂ የሆነ የጉዞ አቅም ነበረኝ፣ ለመውጣትም ቀላል ነበር ብሎ ጥፋተኝነቱን አረጋግጧል። እኛስ በግልጽ ስህተቶችን እየሰራን ባለማፈር ለስህተታችን ድፍን የሆኑ ምክንያቶችን እንደረድራለን። እንደ ከዓብ ጥፋታችንን ያለምንም ማስታወሻ ማመናችን ቢቀር ራሱ በማስረጃ ለሚነገሩን ምክሮች እንኳ እጅ ለመስጠት ዝግጁ አይደለንም። ኩራት፣ በራስ መደነቅ፣ ፍጹም እንደሆንን ማሰብ፣ የማንም አይናገረኝ ስሜትና መሰል ለራሳችን የምንሰጣቸው ማንነቶች ከታማኝነት አግደውናል። ይህም ሳይበቃን የምናቀርባቸው የማምለጫ ምክንያቶች ደግሞ ከእውነታ የራቁ በመፈክሮች የተደበቁ የአስተዋይ የሚመስሉና መሰል አጽናኝ ንግግሮች ሆነዋል። ሁለተኛ፣ ነገ ስንል እድል ያልፈናል። ከዓብ ከዛሬ ነገ እዘጋጃለሁ ሲል ጦሩ ዝግጅቱን ጨርሶ ወደ ተቡክ መጓዝ ጀምሮ ነበር። ከዓመታት በኋላ ባለመሄዱ ቁጭት ውስጥ ገብቷል። መስራት እየቻልን ነገ ያልናቸው ስራዎች አስቆጭተውናል፣ እያስቆጩንም ነው። ወደፊትም ይህን ጉድለታችንን ካልቀረፍን ብዙ የሚያስቆጩ ሁኔታዎች ይገጥሙናል። አላህ ይጠብቀን። እኛ ነገ ብለን ያለምንም ኸይር ስራ ስንቀመጥ ትናንት ከኛው ጋር ሲያልሙ የነበሩ ሰዎች ጥለውን ሄደው ከኔ ጋር እኮ ተምረዋል፣ አብሮ አደጌ ነው እያለን ለስኬታቸው ድምቀት እንሆናለን። ሶስተኛ፣ ምቾት አያታለን። ከዓብ ሌላኛው ያነሳው ምክንያት ደግሞ የጥሪው ጊዜ ፍሬዎች እያፈሩና ዛፎች ከፍ እያሉ ጥላዎች ያጠሉበት እንደነበረ ነው። እንደዚሁም ከሌላው ጊዜ በተሻለ 2 መጓጓዣዎች እንደነበሩትም አንስቷል። እነዚህ ጸጋዎች አንሰው በነበሩ ጊዜ ለጂሃድ የወጣው ከዓብ በዚህ ጊዜ ግን አልቻለም። እኛስ ምቾት ውስጥ በመሆን የተዘናጋንባቸው ኃላፊነቶች ስንት ናቸው? ኃላፊነታችን መሆኑን የረሳናቸውም አይጠፉም። አራተኛ፣ መጽናኛችንን እንለይ። ከዓብ መልእክተኛው አለይሂ ሰላቱ ወሰላምና ባልደረቦቻቸው ወደ ተቡክ ከሄዱ በኋላ ወደ ህዝቦች ወጥቶ ነበር። እናም በዙሪያው ሌሎች ወንዶችን አይቷል። እንደኛ ቢሆን መሰሎቹን በማየት ለመጽናናት በሞከረ ነበር። ግና ያያቸው ሰዎች አርአያ መሆን የማይችሉ ወይ ደግሞ ዑዝር ያላቸው ሰዎች ናቸው። ይህ አላስደሰተውም። በተቃራኒውም ሰዎች ዑዝር እንዲያቀርብ ሲወተውቱትም የጠየቀው እንደሱ የተባሉ ሰዎች ስለመኖራቸው ነበር። ሲነገረውም ደህና ሰዎች መሆናቸውን አይቶ የነሱን መንገድ ይዟል። እኛም ብንሆን በእኔ ያልተጀመረ ስንት አጥፊ እያለ ልጨነቅ እያልን ዓላማ በሌላቸው ወይም ዓላማቸው ከዱንያ በማያልፉ ሰዎች ለመጽናናት አንሞክር። ከመጽናናታችን በፊት መጽናኛችንን እንለይ። አራተኛ፣ እውነት ያድነናል። ከዓብ ከነፍስያውና ዙሪያው ካሉ ሰዎች ጋር ምክንያት አቅርቦ መገላገል እንደሚችል ሲመካከር ነበር። ግን ከጌታው ማምለጥ እንደማይችል በመረዳት ሐቁን ተናግሮ መልእክተኛው ይህ ሰው እውነት ተናገረ ብለው ከብዙዎቹ መናፍቃን ለይተውታል። ውሸትን በመዳፈር ብዙዎችን የሸወድን እኛስ በውሸትና ውስጣችን እያወቀ በምናቀርባቸው ምክንያቶችስ ምን ያህል ተጉዘን ይሆን? ከአላህስ በዚህ መንገድ ይመለጣል? ስድስተኛ፣ ሙናፊቅ ያኔ ከነበረ አሁንስ? በመልእክተኛው አለይሂ ሰላቱ ወሰላም ጊዜ ወህይ ከመውረዱም ጋር በግልጽ የማይታወቁ የሚያጠራጥሩና ግልጽም የወጡ ሙናፊቆች ነበሩ። ይህ ፈተና የኡማው ቁጥር መብዛት፣ ለጥቅም ለመኖር መጋጌጥና ሌሎችም የዱንያን ሰፍሳፊ ጉዳዮች መኖራቸው አሁንም ቢሆን ዲናቸውን ለጥቅማቸው የሚሸጡ መኖራቸውን እርግጥ ያደርገዋል። እኛ ግን ምን ያህል ከመሰል አካላት ጥንቃቄ አድርገናል? የዚህ ማንነት ሰለባ ስላለመሆናችን ምን ያህል እርግጠኛ ነን? ሰባተኛ፣ ጠላታችን ወዳጅ ለመሆን ሲሞክር ለምን እንበል? ከዓብ ህዝቡ ሁሉ ጀርባ ሲሰጠው፣ ያጎቱ ልጅ እንደ ድሮ አልሆን ሲለው፣ መልእክተኛውም ፊት ሲነሱት የሚሰማውን ውስጣዊ መረበሽ መገመት ቀላል ነው። በዚህ መሃል ታዲያ ለሱ ሐሳቢ ሆነው ከሃዲያን ቀርበው ነበር። ያቀረቡለትም ጥያቄ የማዘን ወይም የመቆርቆር የሚመስል እነሱ ካራቁህ እኛ እናቅርብህ የሚል ማታለያ ነበር። ታዲያ ከዓብ ካፊር እንኳ እያዘነልኝ እንዴት ሙስሊሞች እንዲያደረጉኝ ብሎ ለባጢል ሰዎች ሴራ አልተሸወደም። ይልቅ ፈተና መሆኑን በመረዳት ደብዳቤውን አቃጥሏል። ጥፋቱን ያውቃል፣ መፍትሄው ምን እንደሆነ ተረድቷል። ግቡን በእልህ ሳይሆን በትዕግስትና ማስተዋል ውስጥ ሆኖ ተወጥቷል።
እኛስ ምን ያህል የጠላት መጠቃቀሚያ ነን? በእልህና ስሜት በምንሰራቸው ስራዎችስ የምንወድቅበትን ፈተና አስተውለናል? 8ኛ መሪነትና ታዛዥነት። በዚህ ታሪክ ሌላኛው አስገራሚ ነገር ደግሞ የመልእክተኛው ዓለይሂ ሰላቱ ወሰላም ትዕዛዝና የሰሐቦች ታዛዥነት ነው። ከዕብ ትዕዛዙ ከመጣ በኋላ ሱቅ ቢወጣ ወዳጁ ጋር ቢሄድ አንድም ሊያናገረው የሚችልን ሰው አላገኘም። እንዲሁም ከዕብ ራሱ ደግሞ ከሚስትህ ራቅ ሲባል ልፍታት ወይስ ምን ላድርግ ብሎ ለሁሉም አይነት ትዕዛዝ እጅ ለመስጠት ዝግጁ መሆኑን አሳይቷል። መሪ በህዝቦች ላይ ያለውን ሚና ይህ በደንብ ያስተምረናል። በዚህ ዘመን ሙስሊሞች የሚታዘዙት አካል አለመኖሩ አጥፊዎች እንደፈለጉ እንዲሆኑ በኢስላም ስም ያለ ገደብ በሚያሳፍር መልኩ ብዙ ልቅ ነገሮች እንዲፈጠሩ አድርጓል። እንዲሁም መሪነት ማዘን ብቻ እንዳልሆነ አስፈላጊ ሲሆን ጠንከር ያለ ውሳኔም ሊተላለፍ እንደሚችል የመልእክተኛውና ከዕብ ታሪክ ያሳየናል። አላህ መልካም መሪን ታዛዥ ህዝብነትንም ይወፍቀን። 9ኛ ከልባችን እስከሆነ ድረስ ከአላህ እዝነት ተስፋ እንቁረጥ። ጥፋት አጥፍተን ባለመማር ስጋት ውስጥ ሆነን ተምራችኋል ተብሎ እስኪነገረን 50 ቀን የመጠበቅ አቅም አለን። ከዕብና ሳሒቦቹ ያሳዩን ይህን ነበር። ምናልባት እኛ ለተውበታችን ወህይ ላንጠብቅ እንችላለን። ነገር ግን ከተቆጨን ቁርጠኛ ከሆነንና ከወንጀል ራሳችንን ካራቅን ማህርታን እናገኛለን። አንድ ያድርግ ያለው ሳይሆን ሁሌም ቢሆን ወንጀላችንን እያሰብን ተውበት ማድረግ ይኖርብናል። በዚህ ውስጥም የአላህን እዝነት ተስፋ በማድረግ መሆን አለበት። 10ኛ ወንድማችንን በመልካም ለማበሰር የሚጓጓ አማኝ እንሁን። አላህ የሶስቱን ሰሃቦች ተውበት መቀበሉ ይፋ ሲደረግ ሌሎች ሰሃቦች በፈረስ በእግር እየሆኑ ዜናውን ለማበሰር ሲሽቀዳደሙ ነበር። መርዶ መንገር ላይ የበለጠ ለተካንን ህዝቦች ይህ ትልቅ ትምህርት ነው። 11ኛ እኛ ትንሽ አድርገን ያየናት ተግባር ሌሎች ዘንድ የማትረሳ ውለታ ልትሆን ትችላለች። ከዕብ ከብዙ ዓመታት በኋላ ለጦልሃ ያቺን ቀን አልረሳም ሲል ጦልሃ ትልቅ መስዋዕትነትን የሚያስከፍል ሥራ ሰርቶ አይደለም። ከዕብ ወደ መስጂድ ሲገባ ተነስቶ ሰላም ብሎ እንኳን ደስ አለህ ማለቱ ነበር። ምናልባት ሰዎችን በፈገግታ መገናኘትም ሊሆን ይችላል። መልካም ሥራን አነሰች ብለን ብናስብ እንኳን እናቃት። አላህ ከትክክለኛ ተዋቦች በሱ መንገድ ላይም ከሚጸኑት ባሮች ያድርገን።